ሃስቲንግስ ካሙዙ ባንዳ የሀገሪቱ የነጻነት ታጋይ ከእንግሊዞቹ ቅኝ አገዛዝ ነጻ ወጥተው እንደ ሀገር ማላዊ ሀገር ስትሆን የመጀመሪያው ጠቅላይ ሚኒስትር የነበሩ በኋላም ፕሬዝዳንት የነበሩ ናቸው። አወዛጋቢ ሰው ናቸው። ግን አሁን ሳይዛ ብዙ ሰዎችን ስጠይቅ ጥሩ የሆነ አመለካከት አላቸው በእኚህ ቀድሞ መሪያቸው ላይ በካሙዙ ባንዳ ማለት ነው። እንግዲህ ከ1964 እስከ 1999 ነው ስልጣን ላይ የነበሩት። እንግዲህ የተቀላቀለ ነገር አላቸው እንዳልኳችሁ አገሪቷን እንደ አገር እንድትሆን ትልቅ አስተዋጽኦ ያደረጉ ናቸው። ከዛ በኋላ ግን የአንድ ፓርቲ ሲስተም የዘረጉ ናቸው። በቃ ሌላ ፓርቲ አያስፈልግም ብለው ራሳቸውንም ደግሞ የእድሜ ልክ ፕሬዝዳንት አድርገው ያደረጉ አምባገነን ናቸው ይሏቸዋል። ጸረ ኮሚኒዝም ነበሩ። ለዛም ደግሞ በምዕራብ በጣም ከፍተኛ ድጋፍ ነበራቸው። ብዙ የሚወገዘውን የደቡብ አፍሪካ የአፓርታይድ መንግስትን የማይቃወሙ የሚቀበሉ አይነት ሰው መሆናቸው ደግሞ ግራ አጋቢ ነበረ። በኋላ በ1990ዎቹ መጀመሪያ ግፊት እየበዛ መጣ። ለምንድነው እርሶ ፓርቲ ብቻ ሀገሪቷን የሚመራው? ለዚህ ብዙ ፓርቲዎች ሊኖሩ ይገባል የሚል ነገር መጣ። ያው ይህን ግፊት መቋቋም አልቻሉም። ሪፈረንደም አድርገው ምርጫ ተደርጎ በኋላ ተሸንፈው ወጡ። ጥሮታ ላይ ነበሩ ከዛ በኋላ ማለት ነው። የሞቱት በ99 ዓመታቸው ነው። ደቡብ አፍሪካ ውስጥ ነው የሞቱት። ብዙ ንግድ እዛ ነበራቸው፣ እርሻ፣ ማዕድን የመሳሰሉት። ሀብታቸውን ብዙ ነው ይባላል። ከ300 ሚሊዮን ዶላር በላይ ሀብት ነበራቸው ይባላል። ካሙዙ ግን በይፋ አላገቡም። ጓደኞች ነበሯቸው አብሯቸው የሚኖሩ፣ ልጅም የላቸው። የእህታቸው የልጅ ልጅ ናቸው አሁን እንደውም ወራሽ የሚባሉት የሀብታቸው። እና እዚህ መሀል ማላዊ ላይ መሀል ሊሎንጎ የሚገኝ አንድ ቦታ አንድ መናፈሻ ላይ በጣም በጥሩ ሁኔታ እዛው ያገሩ ሰዎች ዲዛይን አድርገው በዛው በሀገሩ ሰዎች የተገነባ የመቃብር ስፍራ አለ። አስክሬናቸው ታች ነው ያለው፣ አይታይም፣ እሱ አይገባም። የተለየ ዝግጅት ካለ ብቻ ለመሪዎች እንደዚህ ነው የሚፈቀደው። በተረፈ ግን ከላይ የእርሳቸውን ፎቶግራፎች እንደ በእብነ በረድ የተሰራ ሬሳ ሳጥን የመሰለ ነገር፣ እሳቸው ጥቅሶች፣ ንግግሮች እንደዚህ ያሉበት ነገር እዛ ላይ አለ። በጥሩ ሁኔታ የተሰራ ነው እሱ። እዚህ አንዱ ሊጎበኝ የሚችል ነገር ነው። መሰረተ ልማቶችን በተወሰነ መንገድ የገነቡ ናቸው ይሏቸዋል። የሴቶችን መብት በማስከበር በኩል ደግሞ በጣም ርቀው የሄዱ ጎበዝ ሰው ነበሩ ይሏቸዋል። በትምህርት በኩልም ጥሩ ስራ የሰሩ ናቸው። ግን ያው በዚህ በፖለቲካው በመሳሰለው ነገር አምባገነን ነበሩ። ብዙ ሰዎችንም ገድለዋል ተብለው ይታማሉ። ግን እንዳልኳችሁ ሰው ጥሩ አመለካከት አለው። በረራ ኢትዮፒካ ሊንክ